እኔ ነጋዴ ነኝ ነጋዴ ሆንኩት ዳኢ ከመምህር ከመሆኔ በፊት ነው ነጋዴ ሆኜ ነው አስተማሪ ሆንኩት ያማርቶ መምህር ሆንኩት ተመጽዋች አይደለም በራሴ ገንዘብ ነው መንከሳከሰው እምወጣው መሄደው ሰርቼ ነው ምኖረው የማን አንተ ሁሉ ጊዜ ከሌሎች ፈላጊ በሆን ቁጥር ነፃ ሐሳብ እንኳን እንዳይኖርህ ነው የሚያደርጉ ምክንያቱም አንተን የሚደግፉ ሰዎች እንድትኖርላቸውና እንድታደርግላቸው የሚፈልጉት ሐሳብ አላቸው ነፃነትህን ይነጥቁሃል ባሪያ ያደርጉሃል አንተን ፈላጊ ያደርጉሃል ይሄ ነው ነፃነት ያላቸው መምህራኖች በዛ ልክ ነው መሆን ያለባቸው በያምናለሁ የተሻለውን ነገር አንድ የተሻለ ስራ መስራት ይችላሉ የተሻለ ነፃነት ኖራቸው ሞዴል መሆን ይችላሉ ብዙ ነገርን ማስተካከል ይችላሉ ይሄ ነው አስተምሮቱ እንጂ ከዚህ በተቃራኒ ዓለሙ አንተ አልተፈጠረችም ዓለሙን ተዋት የሚል ሃው ዓለም ስትፈጠር የተፈጠረችው ልትኖርባት ነው እጅ ላይ ልትቀመጥ ይገባታል ልትሰራባት ምድር ልታሳምርባት ለሰው ልጆች የሚጠቅሙ ነገር ልትሰራባት ልብ ውስጥ አስቀምጠህ የፈጣሪ ልብ ፍቅር የሚቀመጥበት ቦታ ላይ አስቀምጠህ ራስህን አታጣባት ተቃራኒው እሱ ነው ይሄን አለመረዳት ነው ይሄን አለመገንዘብ ነው ቦታው መለያየት ካልሆነ በስተቀር በዚህኛው ሰክሰስ ያልሆነ ሰው ያኛው ሰክሰስ ይሆናል ብሎ ለማሰብ ሩቅ ነው የሚሆነው ጠንካራ የሆነ ሰራተኛ ነብዩ ሰለላሁ ዐለይሂ ወሰለም ጠንካራ አማኝ ከደከመው አማኝ ይበልጣል ይላሉ ሁሉ ጊዜ ጠንካራ መሆን በነገራቶች ላይ ብርቱ መሆን እጅ አይተው እኮ ነው እንደዚህ በስራ የደከመ እጅ አይተው አንዱ ሰሃባ ሲዘይራቸው አላህ የሚወዳት እጅ በስራ የደከመች እጅ ነው ያሉት በቃ እንትን አይደለም ይሄ የለሰለስ እጅ ሲነኩና የሻከረ እጅ ሲነኩ እኩል አይደለም ያላቸው ስሜት ለስራ የለፋ ራሱን ለመለወጥ የሚተጋ ራሱን ለማስተዳደር ከተመጽዋችነት ነፃ ለመውጣት የሚለፋ ሰው ሁሉ ጊዜ የበላይ ሰው ነው ብለው የሚያስቡት ይሄንን ስሜት ነው እንጂ ሰው ሊያድግበት ተመጽዋችነት ተረጂነት የበታችነት ዛሬ ታዲያ በምን ከሰረን ዛሬ ምዕራቡን ዓለም በስንዴና በእነሱ በባርነት እንድንኖር የፈለጉት ለምንድነው ራሳችን እንድናጣ ያደረጉን መስራት እንዳንችል ያደረጉን ለምንድነው ያንን ተመጽዋችነት ሁሉ ጊዜ ባርነትን መርጠን የበታችሁን እንድንኖር እኮ ሌላ ነገር እኮ አይደለም ስትሰራ ስታድግ አቅሙ ሲኖርህ ግን ተፈልገህ የምትመጣበት ሀገር ይሆናል ይሄንን አስተሳሰብ በጣም ማስተካከል አለብን የእምነቶቹ አስተምሮት እንደኔ እስልምና አስተምሮት የሚያዘውም ግዴታም ብሎ የሚያምነው ይሄኛውን ፓርት ነው እንጂ ዓለማዊውን ትተህ ዓለሙ ላንተ ነው የተፈጠረው እኮ አንተ ሊያገለግል የተፈጠረውን ዓለም ትተኸው ለማን ነው የምትወለስ ማን እንዲጫወቱበት አግባብ አይደለም ትክክለኛ ነው ብዬ ማለት በጣም ይገርም ነው